ዛሬ የምናዘጋጀው ሶርክራውት ነው ወይንም የጥቅል ጎመን እርጎ። ይሄ ምግብ በጣም ለጤና ጥቅም ያለውና ፕሮባዮቲክ የሆነ የአንጀት ውስጥን ባክቴሪያን ለማስተካከል የሚረዳና ክብደት ለመቀነስ ደግሞ በጣም ትልቅ የሆነ ቦርጭ አካባቢ ያለ ውፍረትን ለመቀነስ በጣም የሚረዳ የምግብ አይነት ነው። ለዚህ ዛሬ ሶርክሮት እናዘጋጃለን። ብዙውን ጊዜ ኪሚቺ ነው ወይ ብላችሁኛል። ይሄ ከኪሚቺ የሚለየው ኪሚቺ በጣም ስፓይሲ ወይንም የሚያቃጥሉ ነገሮች ይጨመርበታል። ይሄ ግን ኖርማሊ ጎመንና ጨውን ብቻ በማደባለቅ ከ8 እስከ 10 ቀን በማቆየት የሚዘጋጅ የምግብ አይነት ነው። የሶርክሮት ይባላል እና በዚህ አይነት መልኩ ሌየር ባይ ሌየር ካነሳ ነው በኋላ በዚህ አይነት መልኩ እናጥበዋለን። እያንዳንዱን ይሄ ውስጡ ትላትል ምናምን ካለ ለማስወገድ በጣም ይጠቅመናል። ከከተፍነው በኋላ ከሆነ ግን ብዙ ላይነሳልን ይችላል። ከዛ በዚህ አይነት መልኩ አጥበን እናዘጋጀዋለን። ከዛ እንከትፈዋለን። እኔ በዚህ አይነት መልኩ አድቅቄ ነው የከተፍኩት። እናንተ በፈለጋችሁት ሳይዝ መክተፍ ትችላላችሁ። ይሄ አከታተፍ ላይ ምንም ችግር የለውም። የምናስቀምጥበት ጃራችን ብቻ ሰፊ እና ትንሽ ጠበብ ያለ መሆኑ አከታተፋችንም እንድንለይ ያደርገናል። ከዛ በዚህ አይነት መልኩ ነው እኔ ከትፌ ያዘጋጀሁት። እዛ ለማሸት እንዲመቸኝ ሰፋ ያለ ቦል ውስጥ ወይንም ሳህን ላይ አድርጌዋለሁ። ከዛ እዚህ ጋር ጨው ያስፈልገናል። ጨው እንደ ፕሪዘርቫቲቭም ለረጅም ጊዜ እንዲቆይም እንደገና ደግሞ እንደ ፈርመንት እንዲያደርግ ይረዳዋል። ከዛ ጨዋችንን በዚህ አይነት መልኩ 1 ሾርባ ማንኪያ እንጨምራለን። ከዛ ጃራችንን እንደዚህ ስቴራላይዝ ማድረግ አለብን ባክቴሪያ ለማስወገድ። ትንሽ ጊዜ ፈላ ባለ ውሃ ውስጥ መንከርና ትንሽ ስቴራላይዝ እንዲሆን ወይንም ባክቴሪያዎች እንዲሞቱ ካደረግን በኋላ ቅድም ጨው የጨመርነውን ጥቅል ጎመን በደንብ አድርገን ውሃ እስኪተፋ ድረስ እናሸዋለን። በእንደዚህ አይነት መልኩ በደንብ ካሸነው በኋላ ጃር ውስጥ ነው የምንጨምረው። ከ8 እስከ 10 ቀን ጨለም ያለ ቦታ ይቀመጥና ቆንጆ ቴስት ይኖረዋል። ከዛ ከቃሪያ ከሽንኩርት ከቲማቲም ጋራ ከትፈን መመገብ እንችላለን። እንደ ሰላጣ ከተለያዩ እንደ በየ አይነት ከእንጀራ ከሽሮ ጎን መበላት ይችላል። እና በእንደዚህ አይነት መልኩ ውሃ ተፍቷል። ከዛ ጃራችን ውስጥ እንጨምረዋለን። ይሄንን ጃሩ ውስጥ ስንጨምር ውሃው እንዲተፋ በማማሰያ ወይንም በምንጠቀምበት በማንኪያም ሊሆን ይችላል ጥቅጥቅ እያደረግን ውሃውን እንዲተፋ ጠርሙስ ውስጥ በውሃ ውስጥ እንዲኖር ማድረግ እንችላለን ወይንም አለብን። ይሄንን መጨረሻ ላይ የተፋውን ውሃ አንደፋውም። በዚህ አይነት መልኩ እንጨምረዋለን። ነገር ግን ስንጨምር እንትን ውስጥ ጃር ውስጥ በምንጨምርበት ጊዜ በደንብ ውሃው ውስጥ መግባት አለበት። ጎመኑ እየጠቀጠቅን በደንብ አየር እንዳይገባ ማድረግ አለብን። ከዛ በዚህ አይነት መልኩ በደንብ ውሃው እንዲተፋ በማማሰያ ገፋ ገፋ እየጠቀጠቅን እንደዚህ ካዘጋጀነው በኋላ በዚህ አይነት መልኩ ውሃ ይተፋል ጥልል እስኪል ድረስ እናደርገዋለን ማለት ነው። እዛ ይሄ ከ8 እስከ 10 ቀን ጨለም ያለ ቦታ እናስቀምጠዋለን። በደንብ መከደኑን እዚህ ላይ ላስቲክ ማድረግ እንችላለን። ከላይ ያለ